የትራምፕ አስተዳደር 200,000 የሚጠጉ የቢ1 ቢ2 ቪዛዎችን ሊሰርዝና የኤች1ቢ ቪዛ ክፍያን ከ$103,000 በላይ ለማድረስ ሐሳብ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ በአጭር ጊዜ ጉብኝት፣ ቱሪስት ወይም ቢዝነስ በቢ1 እና ቢ2 ቪዛ ገብተው በኋላ የጥገኝነት ጥያቄ ያቀረቡ የውጭ ዜጎችን ቪዛ ለመሰረዝ እየሠራ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። የመስሪያ ቤቱ ቃል አቀባይ ቶሚ ፒጎት ቪዛን በመጠቀም የጥገኝነት ጥያቄ ማቅረብ የቪዛ ዓላማን መጣስ ሊሆን ስለሚችል የቪዛ መሰረዣ ምክንያት እንደሚሆን ገልጸዋል። ከ2016 እስከ 2026 ድረስ የተሰጡ ቢ1 እና ቢ2 ቪዛዎች ያላቸው የጥገኝነት ጥያቄ ያቀረቡ ወይም በሂደት ላይ ያሉ ሰዎች በእርምጃው ሊካተቱ እንደሚችሉ የመንግሥት ሰነዶችን በመጥቀስ የአሜሪካ ሚዲያዎች ዘግበዋል። የውጭ ጉዳይ መስሪያ ቤቱ የቪዛ ስረዛው በአንድ ጊዜ ሳይሆን በተከታታይ እንደሚከናወን ገልጿል። ከትራምፕ የሥልጣን ዘመን መጀመሪያ አንስቶ ከ175,000 በላይ የውጭ ዜጎች ቪዛ በተለያዩ ምክንያቶች መሰረዙ ተነግሯል። በተያያዘ መረጃ የአሜሪካ የሆምላንድ ሴኩሪቲ መስሪያ ቤት ዲኤስኤች ለኤች1ቢ ቪዛ አመልካቾች $103,265 የሚደርስ አዲስ ክፍያ ለመጣል ሐሳብ አቅርቧል። ኤች1ቢ ቪዛ የአሜሪካ ኩባንያዎች ከፍተኛ ሙያ ያላቸውን የውጭ ዜጎች ለመቅጠር የሚጠቀሙበት የሥራ ቪዛ ሲሆን በተለይም በቴክኖሎጂና በጤና ዘርፎች በስፋት ይጠቀሙበታል። የ$103,265 ክፍያው እስካሁን የጸደቀ ሕግ ሳይሆን የቀረበ ሐሳብ ነው። ተግባራዊ ከሆነም በዓመት $85,000 የ1ቢ የኮታ ማመልከቻዎች ላይ ተመስርቶ ወደ $8.8 ቢሊዮን ዓመታዊ ገቢ ሊያስገኝ እንደሚችል መቤቱ ገምቷል። ክፍያውን የሚከፍለው የውጭ ሠራተኛው ሳይሆን የ1ቢ ማመልከቻውን የሚያቀርበው አሰሪ ነው። ሆኖም ሐሳቡ ከኮታ ነፃ በሆኑ የ1ቢ ማመልከቻዎች፣ በአንዳንድ የምርምር ተቋማትና በከፍተኛ ትምህርት ተቋማት ለሚቀርቡ ማመልከቻዎች እንደማይተገበር ተገልጿል። ቲክላህ ኢትዮጵያ ነሐሴ 20 ቀን 2018